atomic habits በአማርኛው ደግሞ ጥቃቅን ልምዶች ብየዋለሁ። እኔ ደግሞ ጥቃቅን ልምዶች atomic habits ከሚለው የጄምስ ክሊር መጽሐፍ ላይ የተወሰደ ርዕሰ ጉዳይ ነው የሚሆነው ማለት ነው። በዛሬው ዲስከሽናችን ነው የምንነጋገረው how to create a good habit እንዴት በጎ የሆኑ ልምዶችን መገንባት እንችላለን፣ በምን መልኩ በጎ ልምዶች ሊዳብሩ ሊገነቡ ይችላሉ። በዚህኛው ቪዲዮ ላይ እሱን እንነጋገራለን ማለት ነው። how to create a good habit first law የመጀመሪያው ህግ የሚሆነው make it obvious ምን ማለት ነው? ግልጽ አድርገው፣ ግልጽ እንዲሆን ማድረግ ማለት ነው። ግልጽ እንዲሆን ማድረግ ማለት እንዲታይ ለአንተም እንዲገባህም በዛው ልክ ደግሞ እንዲታየህ ማድረግ፣ እንዲታይ በሚታይ ቦታ ማድረግ ሊሆን ይችላል። ሁሉ ጊዜ በመናየው መንገድ ምኑን ካላችሁኝ ልምድ እንዲሆንብን የፈለግነው ነገር ልምዳችን እንዲሆን የፈለግነው ርዕሰ ጉዳይ ወይ ደግሞ ሀቢት መገንባት የፈለግንበት ነገር ሁሉ ጊዜ እንዲታየን ወይ ደግሞ በዛው ልክ ደግሞ ግልጽ እንዲሆን ማድረግ ማለት ነውና obvious እንዲሆን ማድረግ fill out the habits scorecard write down your current habit to become aware of them አሁን ያለንን ልምድ እንጽፋለን ወይ ደግሞ እነሱን በሚገባ እናስቀምጣለን። ቀጥሎ ደግሞ use implementation intention ኢምፕሊሜንቴሽኖች የምንላቸውን ላይክ እሱን የሚያስታውሱን ወይም ደግሞ አዲሱ ባህሪ አዲስ ሀቢት ለመገንባት ስለሆነ የተነሳ ነው። አዲሱን ሀቢት ከነባሩ ሀቢት ጋራ ማያያዝ ማዋሃድ ማለት ነው። ላይክ ይሄን ካደረግኩ በኋላ ይሄን አደርጋለሁ፣ ይሄን ካደረግኩ በኋላ ይሄን አደርጋለሁ አይነት እቅድ ማውጣት። ለምሳሌ I will behavior at time this location እንደዛ በማድረግ ኢንቴንሽኖች መፍጠር። ለምሳሌ ይሄን ባህሪ ይሄን ልምድ በዚህ ሰዓት በዚህ ጊዜ አደርገዋለሁ። ለምሳሌ መጽሐፍ ማንበብ ከሆነ መጽሐፍ ማንበብ አነባለሁ በፓርክ ላይ ሊሆን ይችላል ወይ ደግሞ ላይብረሪ ሊሆን ይችላል እና ላይብረሪ 4 ሰዓት ላይ ወይ ደግሞ ቅዳሜ 4 ሰዓት ላይ ብለን እንገድበዋለን ማለት ነው። ይሄ ኢምፕሊሜንቴሽን ኢንቴንሽን ይባላል እና በዛ ሰዓት ለዛ ነገር አውለነዋል ኦልሬዲ ወስነናል ማለት ነውና ይሄን እናደርጋለን። ሶስተኛው ዩዝ ሃቢት ስታኪንግ ማለት ሀቢቱን የምናያይዝበት ቅድም ያነገርኳችሁ ማለት ነው። ላይ ከነባሩ ሀቢታችን ልምዳችን ጋራ መስፋት ይሄን ካደረኩ በኋላ ይሄን ጠዋት ከመኝታ እነሳለሁ፣ ጸሎት አደርጋለሁ፣ ከዛ ስፖርት ኤክሰርሳይዝ እሰራለሁ፣ ከዛ ማንበብ ከሆነ ማንበብ ወይ ደግሞ ምግቤን ማዘጋጅ ከሆነ ምግቤን አዘጋጃለሁ፣ ልብሴን ለብሼ ይሄን አደርጋለሁ። ወደ ስራዬ የሚሄድ ከሆነ ወደ ስራዬ እሄዳለሁ። መጽሐፍ ማነብ ከሆነ ጊዜ ካለኝ ለመጽሐፉ ደግሞ ፐርሰናል ኢምፕሩቭመንት ቢሆን እርሊ የምነሳ ከሆነ 20 ደቂቃ ለምስጋና 20 ደቂቃ ለኤክሰርሳይዝ 20 ደቂቃ ለንባብ 11 ሰዓት ላይ ብነሳ በቀሪዎቹ ከ12 ሰዓት ጀምሮ ያሉት ደግሞ ምግቤን ለማዘጋጀት ራሴን አዘጋጅቼ ወደ ስራዬ ለመውጣት ልጠቀምባቸው እችላለሁ ማለት ነው። ስለዚህ በዛ ከነባሩ ልምዳችን ጋራ አያይዘን እንሄዳለን ማለት ነው። ይህን ካደረኩ በኋላ ቁርስ ከበላሁ በኋላ አነባለሁ ሊሆን ይችላል። ካነበብኩ በኋላ ከዛ ወደ ትራንስፖርት እሄዳለሁ ወይ ደግሞ ወደ ሰርቪስ እሄዳለሁ እያንዳንዷን ቅደም ተከተል እናስቀምጣለን ማለት ነው። እሱ ስታኪንግ ይባላል ማለት ነው። ማያያዝ መስፋት ልትሉት ትችላላችሁ ማለት ነው። ዲዛይን ዩር ኢንቫይሮንመንት ሜክ ዘ cues of good habit obvious and visible ማለትም ኢንቫይሮንመንታችንን አካባቢያችንን እንቀርጸዋለን ማለት ነው። እንቀርጸዋለን ማለት በራሳችን ዲዛይን ዓለማችንን አካባቢያችንን የራሳችን ዲዛይን እንፈጥረለታለን። that means ቤታችን ውስጥ ያለው ዲዛይን የራሳችን ነው አይደል? ሶፋችን፣ ቲቪያችን ወይ ደግሞ መጽሐፍ ሼልፎቻችን አሬንጅመንቱ ብዙ ቤተሰቦች ላይ አመት በዓል በመጣ ቁጥር አሬንጅመንት ይቀየራል። ያ ማለት የራሳችን ዲዛይን ነው ማለት ነው። ሳምበዲ የነገራቸው ደግሞ እንዲህ ብታደርጉ ያላቸው አይደለም። በቤታችን ውስጥ ስልጣኑ አለን። አትሊስት ቤታችንን
ሶፋችንን እዚህ ለማስቀመጥ ቲቪያችን በሌላ በኩል ለማድረግ ቡክ ሸልፋችን በሌላ ለማድረግ ምናምን ስልጣን አለን። ስለዚህ ያን ማለታችን ነው። ኦኬ ያንን ስናደርግ እነዚህ አዲስ እንድንለምደው የፈለግነውን ሀቢት የሚያስታውሱን ነገሮች ፍንጭ የሚሰጡን ነገሮች እሱን ትዝ እንዲለን የሚያደርግ ነገር ፊት ለፊት በሚታይ ቦታ እናስቀምጣለን ማለት ነው ፍንጮችን። ስለዚህ እሱን ስናይ ወዲያው ትዝ ብሎን ለማድረግ እንነሳሳለን ማለት ነው። ስለዚህ ይሄ የመጀመሪያው ህግ ነው ማለት ነው። ኦኬ the first law make it obvious ማለት ይሄንን ማድረግ ማለት ነው። አሁን የዘረዘርኳቸውን ነገሮች ማድረግ ማለት ነው። ሁለተኛው ህግ ደግሞ make it attractive ሌላው አዲስ ሀቢት ወይ ደግሞ ጥሩ ባህሪ የምንለምድበት የራሳችን የምናደርግበት ሌላኛው መንገድ ደግሞ ሁለተኛው ህግ make it attractive ደስ እንዲለን ማድረግ ማለት ነው። attractive ማለት ሳቢ እንዲሆን ማድረግ በቃ ግድ ሆኖብን ወይ ደግሞ ተጨንቀን የምናደርገው ነገር መሆን የለበትም። ኦኬ make it attractive ማለት ሳቢ እንዲያጓጓን ማድረግ ማለት ነው። ደስ ብሎን መጽሐፍ የምናነብ ከሆነ ደስ ብሎን ነው እንጂ ተገደን ወይ ደግሞ ተጨንቀን መሆን የለበትም። ሪዋርዱ አስደስቶን ቀጥሎ የሚመጣው ነገር ደስ ብሎን እንድናደርገው መሆን መቻል አለበት። ስለዛም ነው አትራክቲቭ መሆን ያለበት ማለት ነው። use temptation boundary and pair of an action you want to do with an action you need to do ደስ የሚለንን ነገር ከምንፈልገው ነገር ጋር ማስተሳሰር ማለት ነው። ደስ ብሎን የምናደርጋቸው ነገሮች ይኖራሉ። ኦኬ ለምሳሌ ሻይ መጠጣት ቡና መጠጣት ደስ ይለናል አይደለ? እንደሱ ከሆነ መጽሐፍ ከማንበብ ጋር ቡናውን ማያያዝ ማለት ነው። መጽሐፌን አንብቤ ቡና ጠጣለሁ ሁለቱን አያያዝኳቸው ማለት ነው። ቡና መጠጣት ደስ የሚለኝ ከሆነ ቡና መጠጣትና መጽሐፍ ማንበብን አያያዝኳቸው ማለት ነው። ወይም ደግሞ ፓርክ መሄድ ደስ የሚለኝ ከሆነ ፓርክ ላይ ማንበብ ከሚለው ጋራ አያያዝኩት ማለት ነው። ስለዚህ ሁለቱን ደስ የሚለንን ነገርና ምንፈልገው እንዲሆንልን ምንፈልገውም ነገር ማጣመር ማለት ነውና join a culture where your desired behavior is normal behavior ማለትም አሁን አዲስ ባህልን ለማድረግ የፈለግነው ነገር አዲስ ልምድ እንዲሆንልን የፈለግነው ነገር ኖርማል የሆነበት አካባቢ ላይ መገኘት እዛ አካባቢ ላይ ማዘውተር። ለምሳሌ መጽሐፍ በጀመርኩት ምሳሌ ልጨርስና መጽሐፍ ማንበብ ከሆነ የምንፈልገው መጽሐፍ በብዛት የሚነበብበት ላይብረሪ ነው ወይም ደግሞ ሌሎች አካባቢዎች እንደዚህ ሰዎች ሰብሰብ ብለው መጽሐፍ የሚያነቡበት ቦታ ላይ ብንገኝ አዘውትረን እዛ ጋር ብንገኝ ያ በቀላሉ ይዋሃደናል ማለት ነው። ስለዚህ እዛ አካባቢ ላይ መገኘት ኖርማል የሆነ አዲስ እንድንለምደው የፈለግነውን ባህሪ የሚያላብሱን አካባቢዎች ላይ መገኘት ማለት ነው። create a motivation ritual do something you enjoy immediately before a difficult habit ልክ አስቸጋሪውን ያልነውን አዲስ መልመድ ያከበደንን ባህሪ እንደሰራን ደስ የሚለንን ነገር በማድረግ እንደ ሽልማት እንዲቆጥረው ስሜታችን ማድረግ ማለት ነው። ይሄ አትራክቲቭ የምናደርግባቸው መንገዶች ናቸው ማለት ነው። አዲሱን ባህሪ አትራክቲቭ ሳቢ የምናደርግበት መንገድ ነው ማለት ነው። በሰርድ ላው make it easy ይላል ማለት ነው። ሶስተኛው ህግ ደግሞ ቀላል እንዲሆን ማድረግ አዲስ መልመድ የፈለግነውን ባህሪ ልምድ ሀቢት ቀላል ማድረግ ቀለል ማድረግ ማለት ነው። አንደኛውን ቀለል የምናደርግበት መንገድ reduce friction የሚይዙንን ነገሮች የሚጎትቱንን ነገሮች ፍሪክሽን ስበት ሰበቃ ነው የሚባለው እሱን ማስወገድ መቀነስ ማለት ነው። decrease the number of steps between you and your good habit ባንተና በአዲስ መልመድ በፈለከው ሀቢት መካከል ያለውን ደረጃ መቀነስ ማለት ነው። ፍሪክሽኖች መቀነስ ማለት እሱ ነው። prime the environment prepare your environment to make future action easier አካባቢህን ቅድም እንዳልነው ዲዛይን ማድረግ ፊውቸር አክሽንህ ቀጥሎ የሚመጣው ነገር ድርጊታችን ቀላል እንዲሆን የሚያደርጉ ነገሮችን ማድረግ። ለምሳሌ ማለት ነው ምሳሌ በጀመርነው መጽሐፍ ማንበብ ምሳሌ ጠዋት ስነሳ እኮ ነው መጽሐፍ ማንበብ የፈለኩት ራስጌ ስልክ ከማስቀመጥ መጽሐፉን ማስቀመጥ ማለት ነው። ራስጌ ላይ መጽሐፉን ባስቀምጠው በቀላሉ ወዲያው ስነሳ አገኘዋለሁ እዛው ላነብ እችላለሁ ማለት ነው። ያስታውሰኛል። በዛውም ልክ ደግሞ አጠገቢ ስለሆነ ሄጄ ሳሙኤል ከመፈለግ በቀላሉ አጠገቢ በመሆኑ እነሳሳለሁ። ቀላል አደረኩት ማለት ነው ለማንበብ ማለት ነው።
ሌላም እንደዛው ማለት ነው። ምግብ ትኩስ ምግብ አዲስ ምግብ ፍሬሽ የሆኑ ምግቦች መስራት ብፈልግ ሁሉንም ጠዋት እንድሰራ የፈለኳቸው ነገሮች ቀረብ አድርጌ ያስቀምጣቸዋለሁ። ለምሳሌ ስቶቭ አካባቢ ሁሉም ነገሮች ሬዲ አድርጌ ማታ ስተኛ ባስቀምጣቸው ጠዋት ስነሳ ሳያቸው ትውስ ይለኛል። በዛው ልክ ደግሞ ወዲያው ለመስራት ይቀለኛል ማለት ነው። ሜክ ኢት ኢዚ ማለት እንደዛ ማለት ነው። ሶስተኛው መንገድ ማስተር ዘ ዲሲሲቭ ሞመንት ኦፕቲማይዝ ስሞል ቾይስ ዛት ዴሊቨር አውትሳይዝ ኢምፓክት ማለት ውሳኔዎች ለመስጠት ወደ ኋላ መጎተት የለብንም። በተቻለ መጠን ትንንሽ ውሳኔዎች አሪፍ ውጤት የሚያመጡ ውሳኔዎቻችንን በአግባቡ መጠቀም መቻል አለብን ማለት ነው። ኦፕቲማይዝ ማድረግ ማለት በተቻለ መጠን ከፍተኛ ውጤት በሚያመጡ መንገድ ጥቃቅን የሆኑ ውሳኔዎችም ቾይሶችንም መወሰን መቻል አለብን ማለት ነው። ፎርስ use the 2-minute rule. 2-minute rule downscale your habits until they can be done in 2 minutes or less. ማለትም እነዚህ አዳዲስ ልምዶቻችን ባህሪ ሆነው እስኪገኙ ድረስ በተቻለ መጠን በሁለት ደቂቃና ከዛ ባነሰ ጊዜ እንዲፈጸሙ ማድረግ ማለት ነው። ለምሳሌ ኤክሰርሳይዝ ከሆነ መጽሐፉን በጀመርኩት ምሳሌ ልጨርስላችሁ። መጽሐፍ ከሆነ የምፈልገው ማንበብ ማለት ነው። መጽሐፍ ማንበብ ከሆነ ለ2 ደቂቃ ያልበለጠ ጊዜ ማንበብ። አንድ ፔጅ በ2 ደቂቃ ካነበብኩ በቂ ነው ማለት ነው ለመጀመሪያ ልምድ። because ሰልችቶኝ በዛው እንዳልተወው ጥሞኝ እንዳስኬደው አትራክቲቭ እንዲሆን አይደለም የሚፈለገው። ሶ አትራክቲቭ ሆኖ እንዲዘልቅ እስከለምደው ድረስ ለ2 ደቂቃና ለ2 ደቂቃ በታች እያደረኩ ብቻ መጽሐፉን እተወዋለሁ፣ እያነበብኩ እተወዋለሁ። ኤክሰርሳይዝም ከሆነ እንደዛ ለምሳሌ አልቲሜትሊ ብዙ መስራት ሊሆን ይችላል መፈልገው፣ ብዙ ቢውልድ ማድረግ ሊሆን ይችላል፣ ወይ ደግሞ ስም መቀነስ ሊሆን ይችላል መፈልገው። ግን ደግሞ ልምድ እንዲሆንልኝ በ2 ደቂቃ ውስጥ እገድበዋለሁ። ጂም ሄጄ 2 ደቂቃ ሰርቼ እወጣለሁ። በቂ እንኳን ባይሆን ማለት ነው መጀመሪያ አካባቢ አትራክቲቭ እንዲሆን ቢካዝ አሰልቺ ሆኖ እንዳልጠላው ወደ ቀድሞ ሁኔታ እንዳልመለስ በ2 ሚኒት እገድበዋለሁ፣ በ2 ደቂቃ እገድበዋለሁ ማለት ነው። ስለዚህ ይሄ ሌላኛው አትራክቲቭ ማድረጊያ መንገዳችን ነው ማለት። ልምድ ከሆነ በኋላ በበቂ ልንሰራ እንችላለን። ግን ደግሞ ራሳችን የተፈቀደልን ሰዓት 2 ደቂቃ ብቻ እንደሆነ ነገር አድርገን 2 ሚኒት ሩል እንለዋለን ማለት ነው። ስለዚህ በዛች 2 ሚኒት የተፈቀደልን ሰዓት እንዳለቀ ነገር ኮንሲደር አድርገን እናቆመዋለን አዲሱን ልምዳችን። ተደጋጋሚ በዛ መንገድ ካስኬድ ነው በኋላ ልምድ ከሆነ በኋላ ግን ከዛ በኋላ እስከፈለግነው ልንለጥጠው እንችላለን ማለት ነው። ይሄ 2 ሚኒት ሩል ይባላል። ስለዚህ በዚህ መንገድ አትራክቲቭ ማድረግ እንችላለን ማለት ነው። ኢዚ ማድረግ እንችላለን። አትራክቲቭም ኢዚ አትራክቲቭ ኢዚ ማድረግ በሚለው ነው የጀመርነው። ስለዚህ ኢዚ ማድረጊያዎች መንገዶች ናቸው ማለት ነው። ፊፍዝ ስቴፕ ደግሞ ኢዚ ማድረጊያ ቀለል ለማድረጊያ መንገድ አውቶሜት ዮር ሃቢት ኢንቨስት ኢን ቴክኖሎጂ and one time purchase that lock in the future behavior ማለትም አውቶሜት ዮር ሃቢትስ ማለት ትራክ የምናደርግባቸው መንገዶች ሊሆን ይችላሉ። ቴክኖሎጂ በመጠቀም ስልካችን ልምዳችንን ለምሳሌ ትራክ የምናደርግበት ዛሬ ይሄን ሰርቻለሁ ካላንደር ላይ ሊሆን ይችላል፣ ስልካችን ላይ ሊሆን ይችላል። ቲክ የምናደርግበት መንገድ የሆነ ነገር ዛሬ ሰራቸው ሲሆን ካላንደር ላይ ኤክስ እያደረግን የዛሬው ቀን ላይ በስልክም ትራክ ሪከርድ የምናደርግበትን መንገድ መፍጠር ማለት ነው። አውቶሜት ቴክኖሎጂውን ለዚህ ፐርፐስ መጠቀም እንለዋለን። ፎርዝ ሩል የመጨረሻው ህግ ደግሞ ሜክ ኢት ሳቲስፋክሽን እንዲሰጠን ደስታ እንዲሰጠን ማድረግ ማለት ነው። በዚህ መንገድ ጥቃቅን የሆኑ ሀቢቶች ትልቁን እኔነት ይገነባሉ ማለት ነው። እኛን ይሰራሉ። ተደምሮ በርሜን የሚሞላው ጠብታ ውሃ ነው። ጠብታ ውሃ ካልተናቀ ይሞላል ማለት ነው። በርሜኑን ይሞላዋል። በዛ መንገድ ሀቢቶቻችን ጥቃቅን ልምዶቻችንን በመግራት ትልቁን ቢሄቪየር መገንባት እንችላለን። ሀቢታችን አልቲሜትሊ ቢሄቪየራችን ስለሚሆን ማለት ነውና ሳቲስፋይ ሜክ ኢት ሳቲስፋይንግ ዩዝ ሪንፎርሲንግ ጊቭ ዮርሰልፍ አን ኢሚዲየት ሪዋርድ ዌን ዩ ኮምፕሊት ዩር ሀቢት። ልክ አዲሱን ሀቢት እንደጨረስን ሽልማት መስጠት። ሽልማቱ በተለያየ መንገድ ለምሳሌ ቡናው ቅድም ኮምባይን አድርገናቸው አልነበረም? መጽሐፉን ካነበብኩ በኋላ መወደውን ቡና ጠጣለሁ ከሆነ ቡናው ከሆነ ቡናውን እንደ ሽልማት ሊቆጥረው እችላለሁ ማለት ነው። ፓርክ መሄድ ከሆነ መጽሐፉን እዛም ላነበው እችላለሁ፣ ወይ ደግሞ አንብቤ ፓርክ እሄዳለሁ። ከዛ ዘና ብዬ ቡናዬን እጠጣለሁ ሊሆን ይችላል፣ ሻይን እጠጣለሁ ሊሆን ይችላል። ኦኬ ወተቴን ውሃዬንም ዋሬቨር ብቻ
ሪዋርድ መስጠት ማለት ነው። ሪዋርዱ ትልቅ ትንሽ ላይሆን ይችላል፣ ብቻ ለሱ ሪዋርድ እንዲመስለን ማድረግ ማለት ነው። ስሜታችን እንደ ሪዋርድ እንዲቀበለው ፌክ ኢት ጀስት አንቲል ዩ ሜክ ኢት ኦልራይት። ሰው ፌክ ማድረግ የተለመዱት ልማዶቻችን የምንወደውን ነገር በአዲሱ ከምንፈልገው ነገር ኮምባይን ማድረግ ብለን የለ አዲሱ የምንወደውን ነገር እንደ ሽልማት መስጠትም ሊሆን ይችላል እኮ። ሶ ይሄ አንደኛው መንገድ ነው ማለት ነው። ሜክ ዶይንግ ናቲንግ ኢንጆያብል when avoiding a bad habit, design a way to see the benefits. ምንድነው ይሄ? መጥፎ ልምድን በምናስወግድበት ጊዜ ማለት ነው። ስናስወግድ ምንም ነገር ባለመስራት፣ ምንም ባለማድረግ፣ መጥፎውን ነገር ባለማድረግ መደሰት ማለት ነው። ያንን ነገር ለምሳሌ አንድ ሰው ሱስ ቢኖርበት ሱሱን ሲጋራ ማጨሱን ባለማድረግ መደሰት፣ ኦኬ፣ ደስታ መፈለግ ማለት ነው። ወይ ደግሞ ያ ነገር ምን ጥቅም ይሰጠኛል፣ ሱሱ ሊሆን ይችላል፣ ወይ ደግሞ ማጥፎ ልማዴ ምን ጥቅም ይሰጠኛል ብሎ ጥቅሙን መፈለግ። ከመጥፎ ልማዳችን ምን አገኘሁበት፣ ምን የተሻለ ነገር አገኘው ብሎ ሰውነታችን አእምሯችን እንዲያሰላስል በማድረግ ጥቅም ከሌለው እንዲተው ሪጀክት እንዲያደርገው ማሳሰብ ማለት ነው። ኦኬ use a habit tracker keep track of your habit streak and do not break the chain ማለትም ቅድም ትራክ ሪከርደር ብለን የለ ሳቲስፋይንግ የምናደርግባቸው መንገዶች። ምክንያቱም ሰውነታችን ፕሮግረሱን ሬጅስተር ስናደርግ በአይን የሚታይ የሚለካ ፕሮግረስ ይኖራል ማለት ነው። ኦኬ ዛሬ ይህን አድርጌያለሁ ስል እቆጥራለሁ ማለት ነው። ያደረግኩባቸው አኮምፕሊሽ ያደረግኳቸውን ነገሮች ስለምቆጥራቸው ፕሮግረስ አለ ማለት ነው። የሚታይ ፕሮግረስ አለ ማለት ነው። ትራክ ሪከርድ የምናደርገው ከዛ አንጻር ነው ማለት ነው። በአእምሯችን ዝም ብለን ከማሰላሰል ሪከርድ ይህን ያክል ቀን አድርጌያለሁ ማለት ነው እንላለን። ስለዚህ ያ ሳቲስፋይ ያደርገናል፣ ፕሮግረስ እንዳለ እንዲሰማን ያደርጋል። ፕሮግረስ ደግሞ ያበረታታል፣ ሪዋርድ ያደርጋል። እንደ ሪዋርድ ነው። ምክንያቱም ሰው ወደ ኋላ እንዳይቀር የሚያደርግ ነገር ነው ማለት ነው። ኦኬ ይህን ያክል አድርጌያለሁ ማለት ነው። ስለዚህ ወደ ሰክሰስ እየቀረብኩ ነው ማለት ነው። ይህን ልምድ እያደረግኩት ነው ማለት ነው። ያን እንበረታታበታለን፣ ወደፊት ለመሄድ እንጠቀምበታለን ማለት ነው። ሰው ትራክ ሪከርድ ማድረግ በስልካችን በካላንደር ሊሆን ይችላል፣ በተለያየ መንገድ ማስታወሻችን ብቻ በምናየው ፊት ለፊት በምናገኘው ነገር ሪከርድ ማድረግ። መቼ አደረግኩኝ፣ ዛሬ አደረግኩኝ፣ ትላንት አደረግኩኝ፣ አላደረግኩም። ሴልስ ኮልም ከሆነ እንደዛው ማለት ነው። ዛሬ ደውያለሁ፣ እሱን ሬጅስተር እናደርጋለን ማለት ነው የየቀሉ። ስለዚህ በዛ መንገድ ሳቲስፋይንግ እናደርገዋለን ፕሮግረሳችንን ወይ ደግሞ ልምዳችንን ማለት ነው። ይሄ ሀቢቱን አዲሱን ሀቢት ደስ እንዲለን እናደርገዋለን ማለት ነው። ኔቨር ሚስ ትዋይስ when you forget to do a habit make sure you get back on track immediately። ይሄ ደግሞ አንዴ በሆነ ምክንያት ከአቅም በላይ በሆነ ምክንያት ያንን ልምዳችንን ብናቋርጠው ደግመን ግን ሁለቴ ግን ማቋረጥ የለብንም። የመጀመሪያው ከአቅም በላይ በሆነ ምክንያት ከኛ ቁጥጥር ውጭ በሆነ ምክንያት በሀዘን ምክንያት ወይ ደግሞ ሌላም ከኛ ቁጥጥር ውጭ የሆነ ገፊ ምክንያት አቋርጠነው ሊሆን ይችላል። ሁለተኛ ግን ይሄ ልምድ ሆኖብን ማቋረጡ መተው ያም ሀቢት ስለሚሆን ማለት ነው ሲደጋገም። ሁለተኛ እድል መስጠት ግን የለብንም። ሁለተኛ ግን መተው የለብንም። ኦኬ ኔቨር ሚስ ትዋይስ ማለት ሁለተኛ፣ የመጀመሪያው በአጋጣሚ ወይ ደግሞ ከአቅም በላይ በሆነ መንገድ ሚስ ቢደረግ፣ ሁለተኛው ግን ከአቅም በላይ አይደለም ማለት ነው። እኛ ትላንት ስለተው ነው መልሰን መተው የለብንም ማለት ነው። ወደ ትራካችን መመለስ መቻል አለብን። ወደ ልምዳችን መመለስ መቻል አለብን። ሶ በዚህ መንገድ ሳቲስፋይንግ እንዲሆን እናደርገዋለን ማለት ነው። ሶ አዳዲስ ባህሪያትን እንደዚህ መልመድ ይቻላል ማለት ነው። መልካም አዳዲስ ባህሪያትን ሀቢትስ የመገንባት አዳዲስ ባህሪያትን የማዳበር ጊዜ ይሆንላችሁ። አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ሼር ማድረጋችሁን አትርሱ። በዚህ መንገድ ሪቫይስ አደርግላችሁ አራቱ ህጎች ወይ ደግሞ ስቴፕስ ማለት ነው። አዳዲስ how to create a good habit ወይ ደግሞ መልካም ልምዶችን እንዴት እንደምንገነባ make it obvious ግልጽ ማድረግ፣ make it attractive ሳቢ ማድረግ፣ make it easy ቀላል ማድረግ፣ make it satisfying ደስታ እንዲሰጠን ማድረግ። በዚህ መንገድ በቀላሉ ጥቃቅን የሆኑ ልምዶቻችን
ትልቁን ባህሪ ይወልዳሉ፣ ቢሄቪየር ይወልዳሉ። መልካም ጊዜ ይሆንላችሁ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጉን አትርሱ። ቴንክ ዩ